ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮን እንግዲህ ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አስተያየት ለግሱኝ ማለት ነው። የእናንተ አስተያየት እኔን ያበረታታኛልና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነሲማ የቻናሌ ተከታታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ እያልኩ ዛሬ እንግዲህ በአዲስ ርዕስ መጥቻለሁ ማለት ነው ውዶቼ። ዛሬ እንግዲህ ርዕሴን ተኮር የማደርገው በእኛ በስደተኞች ወንድሞቼ ላይ ነው ማለት ነው። በጣም የብዙ ሰዎችን ታሪክ የብዙ ሰዎችን ህይወት እየሰማን እያየን በቃ ቴንሽን የምንሆን ልጆች አለን እና በቃ ህይወት የመጨረሻ የሚያስጠላ በቃ ህይወት ምንም ማትመስለን ሰዎች አለን እና በተለይ ሳውዲ ላይ ባሉት ወንድሞቼ የህይወት ታሪክ የሚሰራውን የሚደረገውን ስናይም ስናነብም ስንሰማም እውነት ለመናገር እኔ እንጃ ምን እንደምል አላቅም ማለት ነው። እኔ ሰሞኑን የብዙ ሰዎች ህይወት እያየሁ ነው እየሰማሁ ነው ማለት ነው። በጣም ነው የሚከብደው። እኛ ሴቶች ወይም ወንድሞቻችን የመጣ ነው አላማ አለን አይደል እንዴ? ከቤተሰቦቻችን ከሀገራችን ለቀን ስንመጣ አላማ አንድና አንድ ማለት ነው። ለአላማ ነው። አላማ ቢስ መቼም የሆነ ሰው እንደዚህ አገር ለቆ ይወጣል ብዬ አላስብም። አላማ ቢስ ሆነ እዛው ሀገሩ ላይ የፈለገውን ማድረግ ይችላል። ገብታችኋላ? ግን ይሄን ያክል ሀገር ርቀት እንደው ሌላውን ትታችሁት ሀገር ለመውጣት እንኳን ያለውን ፕሮሰስ ስንጀምር እንዴት ተሰቃይተን እንደምንመጣ መቼም ማንም አይረሳውም። ፕሮሰሱ ምን ያክል ስቃይ፣ ምን ያክል ሰዓት፣ ምን ያክል ድክመት እንዳለብን፣ ምን ያክል ወጭ እንዳለብን ያንን ነገር ለፍተን ወጥተን ደክመን እዚህ ቦታ ለመድረስ ማለት ነው ለአላማ ነው። አላማ አለን ብለን ደግሞ ተሰደን እስከመጣን ድረስ አላማችንን ግባችንን በቃ እውን ለማድረግ እኛ አንገታችንን ደፍተን አላማችንን እያስታወስን ስራችንን መስራት ነበር የሚጠበቅብን። ግን ደግሞ በዚሁ መሀል አንዳንድ ልጆች ወይም አንዳንድ እህትና ወንድሞቻችን ግባቸውን አላማቸውን ሲያሳኩ፣ ሌሎች ደግሞ በተቃራኒ ሌላ ነገር የሚሰሩ አሉ። እውነት ለመናገር በየሁሉም አረብ ሀገር ላይ የተለያየ እንትን እንሰማለን። በቃ ልብ ቁስል የሚያደርግ በቃ እንደዚህ አይነት ህይወትም አለ እንላለን። በቃ የእያንዳንዱን ሰው ህይወት ስንሰማና ታሪክ ስናነብ እኛ መለስ ብለን አልሐምዱሊላህ ረብል ዓለሚን እንላለን። አልሐምዱሊላህ ረብል ዓለሚን ላለንበት ቦታ ላለንበት ሁኔታ ማለት ነው። ላኪን ግን የአንዳንድ እህቶችና ወንድሞች ያሉበት ሁኔታ በጣም ነው የሚያሳፍረው፣ በጣም ነው የሚያናድደው፣ በጣም ነው የሚያሳዝነው ማለት ነው። እኔ ወደ ሳውዲ ሰሞኑን አጀንዳዬን እንትን ብዬ በቃ ሳነብ ወይም ደግሞ እንትን ስል ብዙ ነገሮችን አግኝቻለሁ ሳውዲ ምድር ላይ ማለት ነው። የመዳም ቅመሞች ወይም እህቶቼ እና እንደዚህ በረሃ ላይ በግ የሚያግዱ ግመል የሚጠብቁት ልጆች በቃ ይሄ በኦንላይን ያለ ጋብቻ፣ በቲክቶክ ወይም በኢሞ ተዋውቆ ያለ ጋብቻ እውነት ህይወት ብልሽሽት እያደረገ ነው ያለው። ምን ይሻለናል? ምን ይሻለናል? ተጋብተው ሲኖሩ አገር ሲገቡ አንደኛቸው ተይዘው አገር ሲገቡ አንደኛቸው ሳውዲ ሲቀሩ ያለ ክህደት ያለ መበዳደል እውነት ጥሩ አይደለም። ምን ይሻለናል ግን? በእነሱ ምክንያት ሌሎች ጥሩ ህይወት የሚኖሩ ልጆች አብሮ ይሰደባል። ኢትዮጵያዊ እየተባለ አብሮ ይሰቃያል። ሀበሻዊ እየተባለ ማለት ነው። በጣም የሚዘገን ነው። ሳውዲ ላይ እኔ የምሰማው ሰሞኑን ወላሂ የብዙ ሰው ታሪክ አነበብኩኝ፣ የብዙ ሰው ታሪክ ሰማሁኝ። በጣም ነው የሚዘገን ነው። ሴቶች እህቶቻችን ግን እንደው የሚያሳዝኑት እነሱ ናቸው። በቃ ህይወታቸው ከንቶ የቀረ የሴት እህቶቻችን ነው። ወንድማ ምን አለበት? ያው ወንድ ነው፣ እናትዬ እንደፈለገ ይሆናል። ለምን ግን ሴት ልጅ እህት አይደለችም እንዴ? ሴት ልጅ እናት አይደለችም እንዴ? ሴት ልጅ ልጅ ናት። ሴት ልጅ እናት ናት፣ ልጅ ናት፣ አክስት ናት፣ እህት ናት። እንደዚህ ይህን ያክል በደል መደረስ የለባትም። ይህን ያክል ግፍ መቀበል ማሳለፍ የለባትም። ለምን? ነቢያችንም እኮ ሴትን አደራ ብለዋል። አንድን ሴት እንደ እህት እንደ እናት ማየት ነው። ለምንድን ነው ይህን ያክል? በጣም ከባድ ነው ወላሂ፣ በጣም ማለት ነው እንዴ። ኢጃዛ ቤት ሁነው እንደዚህ መገራረፍ ፌንት እስከሚሰሩ ድረስ በቃ ትዳር እኮ ቀላል አይደለም፣ ጨዋታ አይደለም እኮ።
እሺ ተጋቡ እንበል። ተጋብተው እየሰሩ እያለ ወንዱ ተይዞ አገር ገባ። አገር ተገባ እሱ በጉልበቱ እሷ በገንዘቧ ሆነው ኑሯቸውን ለመኖር ቤት ይሰራሉ። ቤት ተሰሩ በኋላ እህሳ አሁን እንግዲህ ቤት ጨርሻለሁ ብላ ዕቃ መረትባ ያንን ዕቃ ትልካለች። ልካ አሁን ልመጣ ነው ስትለው ምን ልትሰሪ ነው የምትመጪው? እሱ እዛ ሌላ ህይወቱን እኮ አደራጅቷል። በእሷ በለፋችበት እሷ በደከመችበት ማለት ነው። አሁን ይሄ ምን ይባላል? ከዛም በኋላ ምን አረገ? እሱ ምንድን ነው ያደረገው? አትመጪ ምን ልትሰሪ ነው የምትመጪው? እንዴ ቤት ሰራሁ ዕቃዬን ረትቤ ላኩኝ ስትለው ምን ኑሮሽ ነው የምትለትቢው? አላቀልሽም። ይሄ ምን ይባላል? እውነት ጥሩ አይደለም። ልጅቷ አሁን በቃ ሀላስ ቤትም የለሽም ዕቃም የለሽም ብሏት 11 ዓመቴ ምን ትመክሩኛላችሁ? ምን አይነት ህይወት ይጠብቀኛል ካሁን በኋላ እያለ እያለቀሰች ነው። ሌሽ ይሄን ያክል በጣም ከባድ ነው እውነት ለመናገር። አንተ ለወደፊት ምን አይነት ህይወት እንደምትኖር ምን ያክል ዋስትና አለህ? እሷን በደልካት እንደዚህ አድርገህ ገንዘቧን ቀምተህ ከሌላኛዋ ጋር በእሷ ገንዘብ የምትኖረው ኑሮ የምታሳልፈው ህይወት ምን አይነት ነው? ምን አይነት ወደፊት ምን አይነት ህይወት ያመጣልህ እንደሆነ አውቀዋል ማለት ነው። እንደው ካንዱ ሰምተን ታንዱ ተምረን እኛ ልብ አንገዛም። እኛ ሴቶችን በመላሳቸው እንትን ሲሉን እናምናለን። የሚያሳዝነው ነገር ማለት ነው። አንዷም እንደዚሁ የቲም ናት። ታሪኳን ስታጋራ የቲም ነኝ እናትም አባትም የለኝም ወንድሞቼ ትንንሽ ናቸው ብላለች። መጣሁኝ ሰራ እዚህ ተገናኘን ተጋባን። ከዛ በተጋባን በስንት ዓመት ነው እሱ ተይዞ አገር ገባን። የብር እየላኩ እሱ ጉልበት ነው ቤት ሰራን። ተሰራም በኋላ ቤቱ አለቀና የተወሰነ ብር ላኩለት 7000 ሪያል ነው ምናምን እሱን ልኬ ዕቃ ምናምን ገዛዛ ብዬ ላኩለትና ታመምኩኝ አለች። ብሩን እንዲላከኝ ታመመች። ታማ ለመታከሚያ ብር ስታጣ ያንን ብር ቀይረህ ወደዚህ እንትን ለመቀየር ዝህር ያልቀበል ወደዛ አስተላልፍልኝና ልታከም ስትል የምን ብር ነው ምን አውቅልሻለሁ መቼ ሰተሽኝ ማነሽ አንቺ? አስባችሁታል? ብሩ ሲላክለት እሰይ ብሎ ተቀብሎ ተዛ ታመም ያለውና ልታከም ስትለው አላቅልሽም። ልጅቷ አሁን በምን ልታከም እያለች እያለቀሰች ነው። ይሄ ምን ይባላል አሁን? አረ ወዴት እየሄድን ነው? አረ ተው ግን ግፍሩ። አረ ግፍሩ ግን የትም አያደርሳችሁም ግፍ። እውነት ሳውዲ ላይ የሚሰራው ስራ አላውቅም። በነገራችን ላይ ሴቱም ተንኮለኛ ሞልቷል። እንደውም ሰሞኑን ሚዲያ ላይ ሲንሸራሸር አይታችሁት ከሆነ ሙራድ የሚባለው ልጅ አሁን እሱ ህይወቴ ተበሰቋቁሏል። የኔ ናት ያልኳት ሚስት አይደለችም፣ የኔ ናት ያልኳት ልጅ አይደለችም። ልጅ ናት ብዬ ገንዘቤንም ፍቅሬንም ሰጥቼ ያሳደግኳት ልጅ የኔ ሳትሆን ቀርታለች፣ ከባንጋሊ ነው የወለደቻት እያለ ሚዲያው ላይ ሰሞኑ ይንሸራሸራልና ሀበሻን ትርምሱን አውጥቶታል። በነገራችን ላይ ማለት ነው ይሄ ነገር የኛ ሴቶች ደግሞ ወደ ባንጋሊ እየሄዱ ጉድ እየፈላ ነው። እንግዲህ ታውታላችሁ መቼም እናንተ ሚዲያው ላይ እስካላችሁ ድረስ ከሴትም ከወንድም ግን ተንኮለኛ ሞልቷል። አላህ ሂዳያ ይስጠን። ከእንደዚህ አይነት ጭምልቅልቅ ያለ ህይወት አላህ ይጠብቀን። ሀቂቃ ማለት ነው። አሁን ያ እሱ የእሷ ናት አውቃለሁ አለ። ወንዱ ልጅ የራሴ ነው፣ ሴቷ ግን የባንጋሊ ናት እያለ ነው። ከዛም በኋላ ምንድነው እሱ ሲቀጠቅጠኝ ነው እንደዛ አልኩት፣ እየገረፈኝ የባንጋሊ ናት አልኩትኝ ነው የምትለው። ለምንድነው የሚቀጠቅጣት? ሲቀጠቅጠኝ ቢውል ልጁን የእሱ የሆነችው ልጅ ሌላ ናት እንዴት እላለሁ? እሱ ደግሞ ነይማይ ቁርአን ይዞ እሷ ደግሞ እንመርመር ትላለች። ማንኛቸውን እዚህ ጋር እንመንኛ ማለት ነው። እንደው እንሰማለን አንፈርድም። እሱ ቁርአን እያጅና በቪዲዮ ተሽ ማይ ይላል። እሷ ደግሞ አልምልም ለምንድነው የምምለው ና እንመርመር ትለዋለች። ከዛ ደግሞ እሺ የባንጋሊው ልጅ ታልሆነ ለምንድነው ልጅቱን የምታሳዩ? ለምንድነው ቤት መጥቶ እሱ የሚያያት ሲል አዎ ያያታል፣ ፎቶ እልክለታለሁ። ይሄ ምን ይባላል? አረ ወዴት እየሄድን ነው? ቤተሰብ ተው ግን ተው፣ ቤተሰብ ተው። ለማንኛውም እኔ የተሰማኝን አስተያየት ነው የገለጽኩት የሰሞኑን። በቃ እኔ እንጃ አላቅም። አጠቃላይ አላህ ይጠብቀን ከእንደዚህ አይነት ህይወት። ውድ እህቶቼ ወንድሞቼ፣ የእናንተን አስተያየት እጠብቃለሁ። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ሰሞኑን ትንሽ ቴንሽን ስለሆንኩ ነው በዚህ አይነት ጉዳይ ቪዲዮ ልሰራ የቻልኩት። እስኪ እናንተስ አስተሳሰብና አመለካከት ጻፉልኝ በኮሜንት። ውድ ተመልካቾቼ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ።